ሰደቃ ፈለገ ሰጥተው ተመለሱ። እያለቀሱ ተመለሱ። ባለቤታቸው አላህ አዕጠይተሁ ሰደቃ ሰጥተኸው ምን ያስለቅስሃል ስትለው ሰሉ አለ ነቢ። በፊት ከነበሩ አስኺያዎች ሰውየው ምን ይሉት ነበር አሉ? ሐጃ ካለህ በወረቀት ጽፈህ ላክልኝ አንተ አትምጣ ይሉት ነበር። ለምን? የፊቱን ክብር ለመጠበቅ። እነዚህ እኮ ናቸው ዱንያ አኺራቸውን የሚያሳምሩ። ያ ጀማዓ ሰጥተው ይመጡና ቤት አንኳኩቶ ሰደቃ ፈለገ ሰጥተው ተመለሱ። እያለቀሱ ተመለሱ። ባለቤታቸው አላህ አዕጠይተሁ ሰደቃ ሰጥተኸው ምን ያስለቅስሃል ስትለው ሰሉ አለ ነቢ። እንዴት እኔ ስለሱ ሳልጠይቅ ስለሱ አሕዋል ሳልጠይቅ እስኪቸገር ጠብቄ ተቸግሮ እኮ ነው ቤት የመጣው አለ። እኛ እኮ የመጣውን እየመነስን እኮ ነው ተቸግር ያለው እያለን። ደሃን አጠገብህ ብዙ አታቁመዋሉ። ለምን? አንተንም ብዙ እንዳያቆመህ አላህ በኋላ አንተም ደሃና ያ አዩሃ ናስ አንቱሙል ፉቀራ ፈቂር እኮ ነው። በዚህ ባብ ነው መግባት ያለብህ። ሌሊት ላይ አላህ ክብር እንዲለግስ ትፈልጋለህ? ሌሊት ተነስተህ ስጁድ ላይ አልቅሰህ ያ ረብ በለው። አና ዓብዱን ሳረ ፈኽሪ ضمن ፈቅሪ ወጥራሪ ዓብዱክ ቢባቢክ በለው። ያ ረብ ስራ የለኝ ኢልም የለኝ ምን የለኝ ምንም ነገር የለኝ ያ ረብ ይኸው ደሃ ነኝ ያ ረብ። ኢነማ ሰደቃቱ ሊልፉቀራ። አሁን ድህነትን ስታሳይ ይመጣልሃል የሚሰጥ። አማላ ሙተከብር ያለ የሰገድኩ ጾምኩ ነው